ያው አገር አቀፍ ሆነናል። ይሄ ፓርቲ ኢትዮጵያዊ ፓርቲ ነው። በዜግነት ፖለቲካ የሚያምን ፓርቲ ነው። በጣም ቅርባችን ነው። ለኛ ራዕይ፣ ለኛ ፖለቲካ ደቡብ በጣም ይቀርባል። አሁን የብሔር ፖለቲካ እንደምታውቁት 33 ዓመት ሆነው ከሽፏል እና ደቡብ ደግሞ ኢትዮጵያዊነትን ይፈልጋል። ይሄ መንግስት እኮ ከህዝብ ተቀባይነት ከተተፋ እኮ ቆይቷል። በተጨባጭ ደግሞ አይተነዋል። ከዚህ ከለውጡ ወዲህ ሁሉም በየነገዱ እና በየምናምኑ ሲሰባሰብ ከለላችን ኢትዮጵያ ናት፣ መዳኛችን ኢትዮጵያ ናት ብሎ ኢትዮጵያዊነትን ሙጭጭ አድርጎ የያዘው ደቡብ ነው። ስለ ብልጽግና እና ሴፍቲ ኔት ያው ሁላችሁም የምታውቁት ነው። እሱ በሴፍቲ ኔት ያላደራጀው የለም። በሁሉም ክልሎች ለመንቀሳቀስ ነው ሀሳባችን። እንደው በመሰረቱ ያው ተቃዋሚውም መተባበር ስላልቻለ ነው እንጂ መገፋት ያልቻለው ይሄ መንግስት ያንን የሚታተም ገንዘብ መርጨት ነው እንደምታውቁት።